እንዴት ናችሁ? ሁላችሁም በያላችሁበት። የዛሬ ሳምንት የቻሌንጅ ጥያቄ ጠይቄ መልሱን ለመለሰ 5000 የኢትዮጵያ ብር ይሸለማል ብዬ ነበረ። ይሁን እንጂ አንዳንዶች በውስጥ መስመር በቴክስት በስልክ የሰጣችሁኝን ቀናዊ አመለካከት ከልብ አመሰግናለሁ። የ5000 ብር ሽልማት አሸናፊዎች ስዩም ከአዲስ አበባና ይሄነው ከባህር ዳር ናቸው። እንኳን ደስ አላችሁ ማለት ፈልጋለሁ። ጥያቄውን ለማስታወስ ያክል የሰው ልጅ ከፍተኛ ደረጃ የሚደርሰው ፍላጎቱን ወደ ፈጠራና ጂኒየስ የሚቀይረው ምን ስለሚያደርግ ነው የሚል ነበር። በዚህ መሰረት ይሄነው ከባህር ዳር ጂኒየስ ውስጣዊ የኃይል ጉልበት ነው። የሚጀምረው ከጥልቅ ውስጣዊ ፍላጎት ነው። ያን ፍላጎት ከተቆጣጠርከው ፈጠራ ይሆናል፣ ካልተቆጣጠርከው ይበተናል። አክሎም የጾታ ኃይል ትልቁ ኃይል ነው። ይህ ኃይል ሲቆጠብና ሲለወጥ ከፍተኛ ነገሮችን ይወልዳል በሚል መልሶልናል። እናመሰግናለን። ይሄ ነው። ስዩሜ ከአዲስ አበባ ደግሞ በመጀመሪያ ፍላጎት መኖር አለበት። ለስኬቱ የተለያዩ መጽሐፎችን ተነሳሽነት ሊኖረው ይገባል። ሀሳቡ ወይም ፈጠራውን ለማሳደግ በትጋት መስራት ይኖርበታል። ሶሻል ኢንተራክሽን ያስፈልገዋል ብሏል። እናመሰግናለን ስዩሜ። ከነሱ ላይ ለመጨመር ያክል ባጭሩ እኔ እንደተረዳሁት መልሱ ሴክስ ትራንስሚቴሽን ነው። ይህን ሀሳብ ኒውሮ ሳይንስ በሰፊው ያብራረዋል። በዚያ በተጨማሪ በቲንክ ኤንድ ግሮው ሪች ውስጥ ናፖሊዮን ሂል ሴክስ ትራንስሚቴሽን የሚባል ጽንሰ ሀሳብ ያብራራል። ይህ በራሱ ወሲብን አያመለክትም። ይልቁንም ጠንካራውን የሰውን ልጅ ፍላጎት ወደ ከፍተኛ የፈጠራና ምርታማ ጉልበት መቀየር ማለት ነው። ሂል የፍላጎት ስሜት በሰው ልጅ ውስጥ በጣም ኃይለኛ ኃይል እንደሆነ ይናገራል። ይህ ጉልበት ሲቀየር ወደ ፈጠራ፣ ብልህነት፣ ጽናትና ስኬት ይለወጣል። ብዙዎቹም የዓለም ታላላቅ መሪዎች፣ ፈጣሪዎች፣ አርቲስቶችና ስራ ፈጣሪዎች ይህንን ጉልበት አውቀውም ሆነ ሳያውቁት ያልተለመዱ ውጤቶችን ለማግኘት ተጠቅመዋል። ሴክስ ትራንስሚቴሽን ራስን መግዛትንና ትኩረትን ያካትታል። አንድ ሰው ፍላጎትን በስሜታዊነት ከማባከን ይልቅ ወደ ማሰብ፣ ማቀድ፣ ለመፍጠርና ትርጉም ያለው ነገር ለመገንባት ይመራዋል። እንደ ሂል ገለጻ ይህ አማካኝ ሰዎችን ከምርጥ ስኬታማ ሰዎች ከሚለዩት ቁልፉ ነገሮች አንዱ ነው። በመሰረቱ ሴክስ ትራንስሚቴሽን ፍላጎትን ወደ ዓላማ እና ዓላማን ወደ ስኬት የመቀየር ሂደት ነው። ቀጣይ በቅርቡ መለሳለሁ። ሳብስክራይብ ያደረጋችሁ ሸር አድርጉ። ያላደረጋችሁ ቲንክ ኤንድ ሰርቭ ዩቲዩብ ቻናልን ሳብስክራይብ አድርጉ። ሁላችሁንም አመሰግናለሁ። ወዳችኋለሁ።